ሞገስና ዳጣ እንግዲህ ተፋጠጡ። ምክንያቱም ዝና የቀጠረው ሰውዬ እየተከታተላቸው ጉዳቸውን አፈላባቸው። ሞገስ ሉላን ማስመለጥ ስላለበት አሁን ላይ ሉላን አሳልፌ አልሰጥም፣ ምክንያቱም እሱ እጅ ከገባች ይበላታል። አሁንማ ሞቴን እመርጣለሁ እንጂ ሉላን አሳልፌ ለዝና አልሰጠውም እያለ እንግዲህ እየፎከረ እያለ ከዛ በኋላ በጣም ተናዶ እነ ብሩክ ቤት ሄዶ ምሳ ምናምን በልቶ ከምሳ በልተው ሲመለሱ ቅድስት ዝናንና ማህሌትን አየቻቸው። ማረ እዚህ ጋ ነው ዝናና ማህሌት እዚህ ጋ ቆመዋል። ከዛ በኋላ እሱ እዚህ ጋ ቆመ። ነይ ሸውደን ሄደን ሉላን እናስመልጣት አላትና ቅድስትን ጎትቶ ይዟት ሄደ ዳጣን። ከዛ በኋላ ለካ እሱ ሰው አቁሞ ነበር እዛ ጋ። ያ ሰው የሚወጣውን የሚገባውን ይጠብቃል እዛ። አንቺ ማነሽ ምንድነሽ ሲላት እኔ ፖሊስ ማውቀዋለሁ እሱ ሰፈር፣ እሱን ጠርቼ እሱን ላገናኘህ እንዴ ስትለው አይ አይሆንም ብሎ እንደዛ ሸውዳው አመለጠች። ግን አላመለጠችውም፣ ተያዘች በመጨረሻም። ከዛ በኋላ እንግዲህ ሉላን አስመልጦ ሮጦ ሲወጡ ይሄ ሰውየው ግን ተከታትሎ ያዛቸው። ለዝና ደወለ። እንግዲህ ሞገስ ያምልጣል ብዬ አስባለሁ። ሉላዬ አሁን ዝና እጅ ከገባች ሁሉም ነገር አበቃ። ምክንያቱም ቀቅሎ ነው የሚከታተፋት። በዛ ላይ ደብድባው ነው ከቤት የጠፋችው። አሁን በጣም ሊበቀላት ነው የሚፈልጋት። እኔ ሉላን አጥቼ መኖር አልችልም የሚለው አውቆ ነው፣ ለበቀል ነው የሚፈልጋት አሁን ላይ ማለት ነው። እና እንግዲህ ዳጣዬ ቤተሰቦቿን አግኝታ በደስታ ፍንድቅድቅ ብላ እየኖረች ነበር። ነገር ግን ደግሞ ኤቢ የምትባል እህቷ ጥምድ አድርጋ ይዛታለች። እችን ልጅ ምኗም አላማረኝም፣ ምኗም እኮ የጎዳና ልጅ አይመስልም፣ አነጋገሯ፣ ስታይሏ ምናምን ነገር። አንቺ ቆይ ለምንድን ነው ኤቢ እንደዚህ ለሰው ልጅ ክብር የሌለሽ? ምን ችግር አለው? የጎዳናም ሆነች የምንም ሆነች የሰው ልጅ እኮ ናት። ለምንድን ነው እንደዚህ የምታመነጫጭቂያት አለቻት። ተዋዬ አንቺ ዝጊ፣ አንቺ እኮ ታናሽ ነሽ፣ እኔ ልትመክሪኝ ነው እንዴ? ነግሬሻለሁ፣ ጆሮሽን ይዤ ነው የምቆርጥልሽ እያለች እያስፈራራቻት ውሃዬን እንደፈለግሽ በይ። ግን ዳጣ በጣም ጥሩና የዋህ ልጅ ናት። ምን አድርጊ ነው የምትሏት? ቆይ አንድ ሰው ቤተሰብ የለውምና እናንተ ጋር ቢጠጋ ችግሩ ምንድን ነው አለቻት። ከዛ በኋላ አንቺ ልጅ ቀስ ብለሽ ደግ እንጂ ምን ነው ምላስ አበዛብሽ አለቻት እናቷ። ከዛም ናታን ደግሞ ዳጣዬን እንዳያት በጣም ነው የወደዳት። እንዴት ነው የምታምረው በፈጣሪ እያለ ይሄ ነገር ደግሞ ኤቢን ቅጥል ድብን አድርጓታል። ጭራሽ እኔ እያለው እንዴት ነው የምታምረው ይላል እንዴ! ይሄ የማይረባ እሰራልሃለሁ ናታን እመነኝ። እችን ልጅማ የሆነ ነገር አድርጌ ነው ዘር ማንዘሯን ከዚህ ቤት ውስጥ የማጠፋው እንጂ አይኔ እያየ አንተ የሷ ስትሆን ማየት አልችልም እያለች እንግዲህ ፉከራዋን ቀጠለች። ከዛ በኋላ ናታን ወይ እንቺ አብደሻል መሰለኝ። ቆይ ናታን ምን ሆነህ ነው? እች ልጅ እኮ እዚህ ቤት ከመጣች ጀምሮ ለእኔ ያለህ ነገር ሁሉ ቀንሷል። ሴትየው ተሳስተሻል። ነገሩ በዚህ ዶማ ጭንቅላትሽ እያሰብሽ ምን እንዴት ጥሩ ነገር ሊሰማሽ ይችላል? ስለዚህ ዳጣ ደግሞ በጣም የምትወደድና ደስ የምትል ልጅ ናት። ምን አድርጊ ነው የምትይው? ተረጋጊ፣ እንደ ሰው ሁኚ፣ ሰው አክብሪ። ከዛ ሰው አንቺንም ያክብርሻል። አንቺ ሰው ካላከበርሽ ግን ማንም ያክብረኛል ብለሽ አትጠብቂ አላት ናታን። ከዛም እንግዲህ እች ዳጣን ከዛ ቤት አስጠልታ ሰዎቹ ጥምድ አድርገው ከዛ ቤት እንድትወጣ ብዙ ያልሞከረችው ነገር የለም። ግን በመጨረሻም የእናቷን ወርቅ ራሷ ሰርታ ወርቁን የሰረቀችው ዳጣ ናት እማዬ አለቻት። በፍጹም ወርቁንማ እንዴት እሷ ተሰርቃለች አለች። ከዛ በኋላ ሴትይቱ ወርቋን ስትፈልግ ወርቋ የለም እንዴ አበደች። ወርቄን ማን የሰረቀው? ያቺ ሌባ ናት። ያቺን ወፍ ዘራሽ ቤት ያምጥቶ ወርቄን አዘረፈኝ ወይኔ እያለች ሴትይቱ ማበድ ጀመረች። ከዛ በኋላ አረ እማዬ ተረጋጊ፣ ዳጣ እንደዚህ አታደርግም አለች ውሃዬ። ከዛ አንቺ ዝም በይ፣ እሷ ራሷ ናት የሰረቀችው። ከናታን ጋር ለምን ወታ ሄደች? እና ናታን ከሌባ ነው ልትሄ ነው ስትላት አላልኩ፣ ዳጣ ናት የሰረቀችው። ይመጣሉ እኮ የትም አይሄዱም። ስለዚህ ሲመጡ እንጠይቃቸዋለን አለች። ከዛ በኋላ ናታንና ዳጣዬ እንግዲህ መጽሐፍ ሊገዙ ሄደው ነበረ። ወክ እያደረጉ በዛውም
ስለ አስተዳደጓ ስለ እያንዳንድ ነገሯ እያወራት በዚህ ላይ ቆንጆ ነሽ፣ እንዴት እንደምታምሪ ራስሽን አይተሽ ታውቂያለሽ፣ ግን ቆንጆ ከሆነሽ ጎዳና ላይ ያደገ ሰው እንኳ አትመሲም እያለ እንግዲህ እሱ ያወድሳታል። ዳጣዬም ተው እንጂ አታሞግሰኝ፣ እፈራለሁ፣ ሁለተኛ እንደዚህ እንዳትለኝ እጣላሃለሁ ስትለው እንዴ ምን ችግር አለው ቆንጅናሽን ብነግርሽ፣ እውነቴን ነው የምልሽ ውብ ነሽ፣ በዛ ላይ ደግሞ ቀሚስ ሲያምርብሽ አላት። ከዛ አመሰግናለሁ፣ አሁን በቃ ወደ ቤት እንሂድ፣ ቀስ ብለን እንሄዳለን፣ ምን አስቸኮረሽ? እስቲ ለእያንዳንዱን ነገር ንገሪኝ ስላስተዳደግሽ። የኔ አስተዳደግ ምን ልበል? ጎዳና ነው አልኩ እኮ። የጎዳና ልጅ ደግሞ እንደ ማንኛውም ሲርበውም ሲጠማውም ዝናብ ሲመታውም ፀሐይም ሲፈራረቅበት እንደዛ ሆኖ ነው የሚያድገው። ከዛ መሀል ደግሞ እኔ ነኝ አለችው። በጣም ያሳዝናል ታሪክሽ፣ ግን እመኝኝ ያ ሁሉ አልፎ ድሮ ይባላል። ስለዚህ የወደፊት ህይወትሽን ነው ማሰብ ያለብሽ፣ ትምህርትም ደግሞ መማር አለብሽ አላት። እሷም በጣም ደስ አላትና አመሰግናለሁ ናታዬ፣ አንተና ህዋዬ በጣም ጥሩ ሰው ናቸው። ግን ያቺ ምን አይነት ልጅ? እሷን ታያት ባክሽን ታያት፣ ዝም ብላ ነው የምትንጨረጨረው፣ ምንም አታመጣም አላት። ከዛ በኋላ እንግዲህ ወይዘሪት ኤቢ እናቷ ክላስ ገብታ ወርቋን ሙልጭ አድርጋ ወሰደች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላሁ ደህና ነኝ። እንግዲህ ወይዘሪት ኤቢ ራሷ የእናቷን ወርቅ ከእናቷ ክላስ ወስዳ ራሷ ክላስ አስቀምጣ የእናቷን ሳጥን ባዶ አድርጋ እማዬ ወርቅሽ የታለ? ወርቅሽ ጠፍቷል እኮ። ወርቅሽ የምን እንዴ? አንቺ የምን ወርቅ? ማን ነው ፈታሽ ያደረገሽ? ምን አገባሽና ነው ሳጥኔን የከፈትሽው? አይ ዝም ብዬ እኔ የሆነ ነገር ልፈልግ ገብቼ ሳጥኑ ውስጥ ከፍተው ግን ወርቅሽ ያለበት ቦታ ምንም አይነት ነገር የለም። ምን ስትል ሴትይቱ አበደች። ከዛ በኋላ አዎ እማዬ ምንም ነገር የለም እኮ ነይ እና ከፈለግሽ አለቻት። ከዛም ሴትይቱ ገብታ ስትፈትሽ ምንም አይነት ነገር የለም። እንዲህ ያቺ ወፍ ዘራሽ ጎትቶ ቤቴ ውስጥ አምጥቶ ጉድ ሰራኝ አይደለ? እቺ ሌባ አሁን የት ነው ሄደችው? ወይኔ ወይኔ ስንት አመት ሙሉ ያፈራሁትን ንብረቴን ዘረፈችኝ እያለች እንግዲህ ሴትይቱ ማበር ጀመረች። እማዬ ተረጋጊ፣ ልጅቷ እንደዚህ አታደርግም አለች። ዋዬ አንቺ ዝም በይ፣ ልጅ ነሽ፣ ምንም አያገባሽም፣ እንደዚህ አይነት ወሬም ልታወሪ ማንም አይፈቅድልሽም አቻት። እንዴ እማዬ ለምን? ልጅቷ እኮ ጥሩ ልጅ ናት፣ እናንተ ግን አልወደዳችኋትም እንጂ። ቆይ እሷ እንዴት ያንቺ ወርቅ ትሰርቃለች ከመምጣቷ? ሲጀመር የጎዳና ልጅ አይደለችም እንዴ? የጎዳና ልጅ ደግሞ ሌባ ነው፣ ሌባና አጭበርባሪ ውሸታም ነው። ስለዚህ እሷ ናት የሰረቀችኝ። እና ይሄ ሁሉ አመት ይሄ ወርቅ እዚህ ቤት ሲቀመጥ ወይ አንቺ ወይ እህትሽ ወይ ደግሞ ሰራተኛዋ ለምን አልተሰረቃችሁትም? የት ሄደ ታዲያ? እማዬ አረ ተረጋጊ ብትላትም አልረጋጋም ማለት ሴትይቱ። ከዛ በኋላ እንግዲህ ዳጣና ናታን መጽሐፍ ሊገዙ ወጥተው ነበረ። መጽሐፉን ራሷ ቀደጁ ብላ አስቀድዳት እሷ ነች የቀደደችው ብላ አበሳበበችባት። የቀደድኩት እኔ ነኝ፣ ነገር ግን ደግሞ እኔ መጽሐፉ ምን ይሁን ምን ስለማላውቅ ቀድጀዋለሁ፣ ለሱ ይቅርታ ጠይቃለሁ። ናታን እሷ ናት ቀደጅ ያለችኝ፣ እኔ ምንም የማውቀው ነገር የለም። ለካ ራስሽ ቀደጅ ብለሻት ነው እንዴ እሷ ላይ ጥፋትሽን ያመጣሽው አላት ናታን። እኔ እመነኝ፣ በፍጹም እኔ እንደዚህ አላደረኩም በራሷ፣ አንቺ ዝም በይ ብላ ዘላ ልታንቃት ስትል እንግዲህ ናታን አሁን እቀጣሻለሁ፣ መጽሐፍ አንብበሽ መጨረስ ወይም ደግሞ መጽሐፉን ገዝተሽ መመለስ አላት። እኔ እኮ አልተማርኩም፣ ምን ብዬ ነው መጽሐፍ ማነበው ያልተማርኩትን ነገር አለችው። እሱ ችግር የለውም፣ ለማንኛውም አሁን ቅጣትሽን ትቀበያለሽ ወይስ አትቀበይም ስላት፣ እሺ ይቀበላለሁ፣ በቃ ቅጣቱ መጽሐፉን ሄደን አብረን መግዛት። እንደዛማ አይሆንም፣ ሞቼ ነው ቆሜ እኔ እናንተ ነን የምንሄደው እንጂ እሷ ከኛ ጋር አትሄድም። ሲጀመር አንቺን ማን ጠራሽ? እኔ እኮ እሷን ያልኩት መጽሐፉን የቀደደችው ዳጣ ስለሆነች ዳጣ ናት ከኔ ጋር መሄድ ያለባት አላት። እንዴት ብትንቀኝ ነው ትላንትና በመጣች ሰው የምትቀይረኝ ስትል እንግዲህ ኤቢ አበደች። በዚህ መሀል ነው እንግዲህ የእናቷን ወርቅ እራሷ ወስዳ ዳጣ ናት የሰረቀችው ብላ ሴትየዋም እንግዲህ ፖሊስ አዘጋጅታ ጠበቀቻት ዳጣዬን። ዳጣ ሀገራማን ነው ብላ እንግዲህ ከናታዬን ጋራ እየተሳሳቁ ወደ ቤት ሲመለሱ ፖሊሶቹ እጇን ቀብ አደረጓት። እሷም ደንግጣ ምንድን ነው ምን አድርጌ ነው ምናምን ስትል ነይ ለምርመራ ትፈለጊያለሽ ብለው ይዘዋት ሄዱ።